ያለፈው ጊዜ ቀይ ድንች ወጥ ለመስራት 2 ድንች ነበር የገዛሁት፣ ግን አንዱን ብቻ ነበር የተጠቀምኩት እና በሌላኛው ቀይ ስር ለመስራት ሱቅ ሄጄ 1 ቀይ ስር ብቻ ገዝቼ መጣሁ እና ቀይ ስር በድንች ነው የሰራሁት። የተጠቀምኳቸው ነገሮች ደግሞ የተረፈኝ ሽንኩርት ነበረ፣ 1 ድንች እና 1 ቀይ ስር። መጀመሪያ ቀይ ስሩንና ድንቹን ላጥኩት። ቀይ ስሩን ፈቅፍቄን የተጠቀምኩት፣ ግን መጨረሻ ላይ ነው ቀይ ስሩን የፈቀፈኩት፣ ምክንያቱም ሁሉም ነገር ቀይ እንዲሆን አልፈለኩም። ብቻ ድንቼን ከትፌ ስጨርስ ቀዝቃዛ ውሃ ውስጥ ከተትኩት እንዳይጠቁር። ቀይ ሽንኩርቱን በቁመቱ ነው የከተፍኩት። ከዛም በኋላ ቀይ ስሩን ፈቀፈኩት። ከዚህ በፊት ቪዲዮን ለምታውቁት ሰዎች የምነግራችሁ ነገር አለኝ። ሽንኩርት መፍጫ ገዝቻለሁ። ስለዚህ ከዚህ በኋላ ወጥ ስሰራ በጁስ መፍጫ አይደለም ሽንኩርት የምፈጨው እና ወጥ ለመስራት በጣም ጓጉቻለሁ። እስከዛ ድረስ ግን የቀይ ስሩን አሰራር እንጨርስ። መጀመሪያ ቀይ ሽንኩርቱን በዘይት ትንሽ ከጠበስኩት በኋላ ቀይ ስሩን ጨምሬ አበሰልኩት። ከዛም በኋላ ድንቹን ጨምሬ ጨው ጨምሬ ትንሽ ውሃ ከልሼ ከደንኩት እንዲበስል። በጣም ቀላል ነው እና ቶሎ ነው የበሰለው በሙሉ። የመጀመሪያ ጊዜ ነው ቀይ ስር ስሰራ እና በጣም ቆንጆ ነው የሆነው። ደስ ብሎኛል።